በ1882 ኪርኮፍስ የሚባል አንድ ፐርሰን መጣ። ኪርኮፍስ እንግዲህ በጣም የሚታወቅበት ፀሐይን ወደ ምድር ያመጣ ፈላስፋ ተብሎ የሚታመን ነው። ፀሐይን ወደ ምድር ያመጣት ማን ነው? እሱ ነው፣ ኪርኮፍስ ነው። he brought the sun to the earth how ከተባለ አንድን መሳሪያ I hope ባልሳሳት ስፔክትሮስኮፒውን I don't know ብቻ አንድን መሳሪያ ዴቨሎፕ ማድረግ ፀሐይ ላይ የሚገኙትን ኤሌመንቶች በጠቅላላ ፀሐይ ላይ የሚሄድ ሳያስፈልግ እንዲታወቁ አደረገ። ለምሳሌ ፀሐይ ላይ ሶዲየም አለ። ቀጠለ ደግሞ ፀሐይ ላይ ጎልድ አለ እና ፀሐይ ላይ ያለው ወርቅ እንደሆነ ወደ 23 ትሪሊዮን አካባቢ ነው። ትናንትና ማታኛ እንደሆነም ስብሰባ ላይ ቁጭ ብለን ፀሐይ ላይ ያለውን ወርቅ 1 ትሪሊዮንኛው ቢኖረን አለ ካላሙዲን እኩል ነበረን አለ ስናነሳው ነበር። እንዴት እናምጣው ፀሐይ ላይ ያለው ጎልድ? ፀሐይ ላይ ወደ 23 ትሪሊዮን ቶን አካባቢ ጎልድ ይገኛል። እንዴት ሰው ምድር ላይ ተቀምጦ ያንን ሊያክ ቻለ? እና በዚህም አማካኝነት ደግሞ የወርቅ ሜዳሊያ ተሸልሟል። ፀሐይ ላይ ወርቅ አለ ብሎ ካልኩሌት አርቶ በማምጣቱ የወርቅ ሜዳሊያ ብቻ አይደለም ብዙ ገንዘብም ተሸልሟል። እና ፋይናሊ ይሄንን ገንዘብ ይዞ ሄዶ ባንክ ውስጥ ለማስቀመጥ በሚሄድበት ሳለ ላይ ሰውየው ገንዘቡን የሚቀበለው ባንከር ፀሐይ ላይ ብዙ ወርቅ እንዳለ ተናግረ ሽልማት እንዳገኘ ሰምቻለሁ፣ ብዙ ብር እንደተከፈለ አውቃለሁ። ሰው ታዲያ ፀሐይ ላይ ያለ ወርቅ ምንድነው ጥቅሙ? ወደ መሬት ማውረድ ካልተቻለ ምንም የሚጠቅም ነገር እኮ አልሰራህም አለው። here is the gold from the sun ብሎ ብሩን ሰጠው። ፀሐይ ላይ ወርቅ መኖሩን በማወቅ ያመጣሁት ብር ነው ይሄ ነው፣ ፀሐይ ላይ ያለ ወርቅ ይሄ ነው ብሎ ብሬን አስቀምጥልኝ ብሎ ሰጠው። በብዙ የሚቆጠር ዶላር ማለት ነው። እና here is the gold from the sun ኮት አለችው፣ በዛ ይታወቃል።